አሜሪካና እስራኤል በኢራን ላይ በካርግ ደሴት ላይ አዲስ ዛቻ። በኢስፋሃን ላይ ጥቃት፣ የነዳጅ ምስቅልቅልና የዓለም ሀያላን ምላሽ። አውሮፓ፣ ቻይናና ሩሲያ ጣልቃ ገቡ። እንኳን ወደ ወቅታዊ ሚዲያ በደህና መጣችሁ። ዓለምን እያናወጠ ባለው በዚህ ዓለም አቀፍ የእሳት ማዕበል ውስጥ ያልተበረዘውን እውነት የምናቀርብላችሁ የፊት መስመር ዘጋቢዎቻችሁ ነን። ዛሬ መጋቢት 15 ቀን 2026 ነው። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት 15ኛው ቀን ላይ ሲደርስ ግጭቱ ይበልጥ አደገኛ ወደሆነ ደረጃ ተሸጋግሯል። ፕሬዝዳንት ትራምፕ የአሜሪካ ጦር በደሴቲቱ ላይ ያሉ ወታደራዊ ኢላማዎችን ቀድሞ ካደቀቀ በኋላ አሁን ደግሞ የኢራንን የነዳጅ ማውጫዎች ለጨዋታ ያህል ጥቂት ተጨማሪ ጊዜ የመደብደብ ግልጽ ዛቻ እየሰነዘሩ ነው። ዛሬ በኢስፋሃን ላይ በተሰነዘሩ አዳዲስ ጥቃቶች በአንድ ፋብሪካ ውስጥ ቢያንስ 15 ሰዎች ሲገደሉ የኢራን የጠፈር ምርምር ማዕከልም ከፍተኛ ጉዳት ደርሶበታል። ኢራን በበኩሏ አሜሪካ የኤሚሬትስን ወደቦች ለጥቃት መነሻነት እየተጠቀመችባቸው ነው በማለት በኤሚሬትስ የሚገኙ ወደቦቿን እያስለቀቀች ሲሆን ብርቱ አጸፋ እንደምትወስድም እየዛተች ነው። ነገር ግን ዛሬ የታየው አዲሱና ፈንጂ የሆነው ጉዳይ የዓለም ሀያላን ሀገራት ከእንግዲህ ዳር ቆመው ተመልካች አለመሆናቸው ነው። አውሮፓ አስቸኳይ የተባበሩ መንግስታት ስብሰባ እየጠራችና በዝምታ ጦሯን እያደራጀች ነው። ቻይና የኢኮኖሚ ጥቅሟን እያሰላች ጥንቃቄ የተሞላበት ማስጠንቀቂያ እየሰጠች ነው። ሩሲያ ደግሞ ድርጊቱን በከፍተኛ ድምጽ እያወገዘች ቢሆንም በወታደራዊ ረገድ ግን እጇን አልሰነዘረችም። ይህ ሁሉ የሚሆነው ትራምፕ የሆርሙዝን የባህር መስመር ለመጠበቅ ቻይናን፣ ፈረንሳይን፣ ብሪታንያንና ሌሎችንም የጦር መርከቦች እንዲልኩ እየለመነች ባለችበት ወቅት ነው። ይህ አሁን ቀጠናዊ ጦርነት ብቻ አይደለም፣ የዓለም ሀያላንን እየሳበ ያለ ዓለም አቀፍ ቀውስ እንጂ። ትላንትና ዛሬ ስለተከሰቱት ወታደራዊ ሁነቶች፣ የኢኮኖሚ ድንጋጤዎችና ስለ አውሮፓ፣ ቻይናና ሩሲያ አዲስ ጣልቃ ገብነት በጥልቀት እንመረምራለን። አብራችሁን ቆዩ። አደጋው አሁን መላው ዓለምን ነክቷል። ትላንት የአሜሪካ ጦር በካርግ ደሴት ላይ መጠነ ሰፊ ጥቃት በመሰንዘር የባህር ውስጥ ፈንጂ መጋዘኖችን፣ የሚሳይል ጣቢያዎችን፣ የአየር መከላከያዎችንና አውሮፕላን ማረፊያውን አውድሟል። ትራምፕ በኩራት እንደገለጹት ሁሉንም ወታደራዊ ኢላማዎች አጥፍተናል፣ ነገር ግን የነዳጅ መሰረተ ልማቶችን ለጊዜው ትተናቸዋል። ሆኖም በሆርሙዝ መስመር ላይ እንቅፋት መፍጠራቸውን ከቀጠሉ ቀጥሎ ነዳጁን እንመታዋለን የሚል ማስጠንቀቂያ ሰጥተዋል። ኢራን ትላንትና በሚሳይልና በድሮን ጥቃቶች ብርቱ አጸፋ ሰጥታለች። በዚህም በመካከለኛው እስራኤልና በባህረ ሰላጤው ኢላማዎች ላይ ፍንዳታዎች ተከስተዋል። ዛሬ መጋቢት 15 ቀን ደግሞ ውጥረቱ በድጋሚ ጨምሯል። የአሜሪካና እስራኤል ጥቃት በኢስፋሃን በሚገኝ ፋብሪካ ላይ 15 ሰዎች መግደሉን የኢራን መገናኛ ብዙሃን ዘግበዋል። በዚህ ጥቃት የኢራን የጠፈር ምርምር ማዕከልም ክፉኛ ተመቷል። ቴህራን በኤሚሬትስ የሚገኙ 3 ዋና ወደቦቿ በአስቸኳይ እንዲለቀቁ ትዕዛዝ አስተላልፋለች። ትራምፕ በሰጡት ቃለ መጠይቅ ለማንኛውም ድርድር ሁኔታዎቹ ገና አልተመቻቹም ብለዋል። ኢራን የባህረ ሰላጤው ሀገራትን መምታቷ ገርሞኛል ያሉት ትራምፕ የካርግ ደሴትን ለጨዋታ ያህል በድጋሚ የመምታት ሀሳብ እንዳላቸው በግልጽ ተናግረዋል። በተመሳሳይ ጊዜ ትራምፕ እንደ ቻይና፣ ፈረንሳይ፣ ጃፓን፣ ደቡብ ኮሪያና ብሪታንያ ያሉ ሀገሮች የሆርሙዝን መስመር ለመጠበቅ የጦር መርከቦቻቸውን እንዲልኩ ጥሪ አቅርበዋል። እስካሁን ግን ጥሪውን ተቀብሎ የመጣ ሀገር የለም። የኢራኑ አዲሱ መሪ ሞጅተባ ካሜኒ እስካሁን በይፋ አለመታየታቸው ስለ ሁኔታቸው ጥርጣሬ የፈጠረ ሲሆን መንግስቱ ግን አንንበረከክም በማለት የነዳጅ ጦርነቱን እንደሚቀጥል ዝቷል። በወታደራዊ ረገድ ጥምር ጦሩ ትልቅ ስኬት ማግኘቱን ይናገራል። እስካሁን በአጠቃላይ ከ15000 በላይ ኢላማዎች ተመትተዋል። የኢራን የሚሳይል አቅምና ባህር ኃይል ክፉኛ ተዳክሟል። በቀን በደርዘን የሚቆጠሩ የሚሳይልና የድሮን ጥቃቶችን ከመሰንዘር አልታቀበችም። የአሜሪካ ባህር ኃይል ወታደሮችና ዩኤስኤስ ትሪፖሊ የጦር መርከብ በቀጠናው መሰማራታቸው የኃይል ማሳያ ተደርጎ ተወስዷል። መከላከያ ሚኒስትር ፒት ሄግሴስ የኢራንን ምላሽ የተስፋ መቁረጥ ምልክት ሲሉ ጠርተውታል። የሰብአዊ ጉዳቱም እየጨመረ ነው። ከየካቲት 28 ጀምሮ በኢራን ብቻ ከ1500 በላይ ሰዎች መሞታቸው ተዘግቧል። ኢኮኖሚያዊ ቀውሱ ዓለም አቀፋዊና ፈጣን ሆኗል። በሆርሙዝ መስመር ላይ ያለው እንቅፋት የዓለምን 20% ነዳጅ አፍኖታል። ባለፉት 48 ሰዓታት ውስጥ ብቻ የነዳጅ ዋጋ በ8% ጨምሯል።
የባህረ ሰላጤው ሀገሮች ተቆጥተዋል። የመርከብ ድርጅቶች መስመራቸውን እየቀየሩ ወይም ስራ እያቆሙ ነው። በመላው ዓለም የንግድና የኃይል አቅርቦት ላይ ትልቅ ድንጋጤ ተፈጥሯል። አሁን ታሪኩ ወደ መላው ዓለም ተሰራጭቷል። የአውሮፓ፣ ቻይና እና ሩሲያ ጣልቃ ገብነት ከእንግዲህ የዳር ተመልካችነት አይደለም፣ የዛሬው ዋና ጉዳይ ሆኗል። አውሮፓ የተከፋፈለች ቢሆንም ንቁ ተሳትፎ እያደረገች ነው። የአውሮፓ ህብረት የተባበሩት መንግስታት የጸጥታው ምክር ቤት በአስቸኳይ እንዲሰበሰብ ጥሪ አቅርቧል። ፈረንሳይና ብሪታንያ የጦር መርከብ እንዲልኩ በትራምፕ ስማቸው ቢጠቀስም እስካሁን መርከብ ስለመላካቸው ያረጋገጡት ነገር የለም። የአውሮፓ ኮሚሽን ፕሬዝዳንት ኡርሱላ ቮን ደር ሌየን ይህ ጦርነት ነፃ ኢራንን ለመፍጠር እድል ነው የሚል ጠንከር ያለ አቋም ይዘዋል። ጀርመን እና ሌሎች ሀገራት የኤምባሲ ሰራተኞቻቸውን እያስወጡና ዜጎቻቸውን ቀጠናውን እንዲለቁ እያሳሰቡ ነው። የአውሮፓ መልእክት ግልጽ ነው፤ ጦርነቱን ማውገዝ፣ የነዳጅ አቅርቦትን መጠበቅ፣ ነገር ግን በቀጥታ ወታደራዊ ግጭት ውስጥ አለመግባት። ቻይና የተለመደውን ጥንቃቄ የተሞላበት ግን ስልታዊ አካሄዷን እየተከተለች ነው። ቤጂንግ የአሜሪካና እስራኤልን ጥቃት የሉዓላዊነት ጥሰት ስትል አውግዛለች። ሆኖም ለኢራን ወታደራዊ ድጋፍ አልሰጠችም። ቻይና ቴህራንን ለማዳን ጦር አትልክም፣ ነገር ግን ከጀርባ ባለሙያዎች እንደሚሉት ቤጂንግ የዚህ ጦርነት ድምፅ አልባ አሸናፊ ልትሆን ትችላለች። የነዳጅ ዋጋ መጨመር ለስልታዊ ክምችቷ ይጠቅማታል። የኢራን መዳከም ዳግም ዋሽንግተንን ከፓሲፊክ ቀጠና ትኩረቷን ሊሰርቅላት ይችላል። ትራምፕ ቻይና የጦር መርከቦቿን እንድትልክ ያቀረቡትን ጥሪ ቤጂንግ እስካሁን ችላ ብላለች። ሩሲያ በንግግር ረገድ እጅግ ከፍተኛ ድምፅ እያሰማች ቢሆንም በተግባር ግን በጣም ጥንቃቄ እያደረገች ነው። ሞስኮ ጥቃቱን ያልተቆሰቆሰ ወታደራዊ ጥቃት ስትል አውግዛለች። ፑቲን በቅርቡ ከትራምፕ ጋር በስልክ ተነጋግረዋል። ሆኖም ሩሲያ ለኢራን መሳሪያም ሆነ ወታደር እየላከች አይደለም። ዋና ትኩረቷ በዩክሬን ጦርነት ላይ በመሆኑ ይህ ምስቅልቅል ትኩረትን ስለሚሰርቅላት ጠቃሚ ሆኖ አግኝተዋለች። ሩሲያ እና ቻይና ከዚህ ጦርነት ተጠቃሚ ይሆናሉ የሚሉ የኢራን ባለስልጣናት ንግግርም እየተሰማ ነው። የሞስኮ እና ቤጂንግ የዛሬ መልእክትም ጠንካራ ቃላት ግን ወታደርም ሆነ መሳሪያ አለመላክና በትዕግስት መጠበቅ ነው። ተንታኞች የሆርሙዝ መስመር ዝግ ሆኖ ከቀጠለ በኢራን መሰረተ ልማቶችና በካርክ ደሴት ላይ የከፋ ጥቃት ይጠበቃል። ኢራን ደግሞ ፖለቲካዊ ጫና ለመፍጠር የሚሳይልና የተኪ ኃይሎች ጥቃቷን ታጠናክራለች። ትልቁ ጥያቄ አውሮፓ፣ ቻይና ወይም ሩሲያ ለትራምፕ የባህር ኃይል እርዳታ ጥሪ ምላሽ ይሰጡ ይሆን የሚለው ነው። ካልገቡ ጦርነቱ ይረዝማል፣ ከገቡ ግን ጦርነቱ ፍጹም ዓለም አቀፋዊ ይሆናል። የከፋ ሁኔታ ደግሞ የሆርሙዝ መስመር ሙሉ በሙሉ መዘጋት፣ የነዳጅ ዋጋ $150 መግባትና የኒውክሌር ጣቢያዎች ከተመቱ የጨረር አደጋ መከሰት ነው። ትራምፕ ጦርነቱ የሚያልቀው እኔ ሲሰማኝ ነው ይላሉ። ነገር ግን አውሮፓ ጦሯን እያደራጀች፣ ቻይና እያየች እና ሩሲያ በድርድር ስም ስትመላለስ ይህ ግጭት አሁን መላውን በዓለም እጁ ይዟል። 15ኛው ቀን ይህ ጦርነት ከአንድ ቀጠና መውጣቱን አረጋግጧል። አውሮፓ አቋም እየያዘች ነው። ቻይና እና ሩሲያ ስሌታቸውን እያሰሉ ነው። ዓለም ደግሞ ዋጋውን እየከፈለች ነው። እኛ እያንዳንዱን ጥቃት፣ እያንዳንዱን ዲፕሎማሲያዊ እንቅስቃሴና የገበያ ማዋዠቅ እንከታተላለን። ለቻናላችን አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ምስቅልቅል ይበልጥ ተጠቃሚ የሚሆነው ማን ነው? ቻይና፣ ሩሲያ ወይስ ሌላ አካል? ሀሳብ አስተያየታችሁን በኮሜንት አስቀምጡልን። ይህ መረጃ ሌሎች እንዲደርስ ሼር እና ላይክ አድርጉ። ወቅታዊ ሚዲያ